አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ፣ ዛሬ ደግሞ በአዲስ ነገር መጥቻለሁ። እንግዲህ ስሙ የሚባለው ቡስቡሳ ይባላል። አረቦች የሚሰሩት ዲዘርት ነው። ዛሬ እንግዲህ እኔ ለቤት ሰርቻለሁ። ከወደዳችሁት እንድትሞክሩት ብዬ ነው። እንግዲህ እንደዚህ በስላይስ ቆርጬው እንዴት ከለሩ ራሱ በጣም ነው የሚያምረው። እንግዲህ ለዚህ የሚያስፈልገውን ኢንግሬዲየንት እንዳለ ጽፍላችኋለሁ ከስር። እናንተ ደግሞ ከወደዳችሁት ሞክሩት። እንግዲህ እንደዚህ ወተት በእርሾ አርጌ ትንሽ 5 ደቂቃ ከደን አርጌው ከዛ መልሼ ነው የሚያስፈልጉትን ሁሉ የማደርግበት። ከከደንኩት በኋላ ያው ቪዲዮ እንዳረስ አጠራ አርጌ ስለቀረጽኩት ነው። እንደምትወዱት ተስፋ አረጋለሁ። በጣም ጣፋጭ ነው። ይሄ ዱቄት እንግዲህ ሲሞሊና ይባላል። የህንዶች ሱቅ ወይንም ደግሞ አረቦች ሱቅ ነው ያለው። ከዛ መግዛት ትችላላችሁ። ኢትዮጵያ ግን ይኑር አይኑር አላቅም። ሞክሩት ከወደዳችሁት። እኔ እንግዲህ በቪዲዮ በተቻለ መጠን አጠር ለማድረግ ነው የምሞክረው፣ እናንተም እንዳይሰለቻችሁ ብዬ እንደዚህ ሰርቸዋለሁ። እርጎም ያስፈልገዋል። አንድ ላይ ቀላቅለን ምንም ቁጭ የሚልም ነገር የለም፣ የሚቦካም ነገር ስለሌለ በጣም ቀላል ነው ለመስራት። ቆንጆ ትሪ ካላችሁ እሱ ላይ ለእንትን አርጋችሁ ማረግ ትችላላችሁ። ኢንሻአላህ ሞክሩት። ለቤታችሁ ሰው ጋር ለመውሰድ ምናምን በጣም ደስ የሚል ዲዘርት ነው። እንግዲህ ይሄ ዲዘርት ሴራፕ ያስፈልገዋል። እሱ ሴራፕ እዚሁ ላይ አስቀምጥላችኋለሁ በምን እንደሰራው። ሴራፑ በጣም ቀላል ነው። ስኳር፣ ውሃና ሎሚ ጭማቂ ነው የሚያስፈልገው። በቀላሉ አንተክትከን ሴራፑን መስራት እንችላለን። እንግዲህ ሌላ ላይክ ማረግ ከፈለጋችሁ ላይክ አርጉ። እንግዲህ ሞክሩት፣ ኢንሻአላህ ትወዱታላችሁ። በሌላ ስራ ደግሞ እስከምመጣ ድረስ ኢንሻአላህ ለዛሬ በዚህ ላይ ያበቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባላችሁበት የአላህ ሰላም በእናንተ ላይ ይሁን። ባይ